ሰላም እንዴት ናችሁልኝ? ዛሬ ደግሞ አንድ ቆንጆ ተረት እነግራችኋለሁ። አብራችሁን ቆዩ። በአንድ ወቅት ነው አሉ በጣም የተራበች ድመት አንዲት ትንሽዬ አይጥ ወደ ጉድጓድ ስትገባ ተመለከተች። በዚህ ጊዜ አይጧን ይዛ ለመብላት ከፍተኛ ጉጉት አደረባት። ከዚያ ወደ ጉድጓዱ ቀርባ አናገረቻት። እንዲህም አለቻት፣ እንዴት ትንሽዬ ቆንጆ አይጥ ነሽ! በጣም ታምሪያለሽ። ከጉድጓዱ ውጪና ወደ እኔ ነይ፣ እኔ ጣፋጭ ብስኩቶች አሉኝ እያለች በጥሩ ቃላት አባበለቻት። በዚህ ጊዜ ትንሿ አይጥ ለመውጣት ጓጓች። ይሁን እንጂ የድመቷን የማታለያ ንግግር የሰማችው እናቷ እንዲህ በማለት አስጠነቀቀቻት። ልጄ አርፈሽ ተቀመጪ፣ ድመቶች መቼም ለኛ ወዳጅ ሆነው አያውቁም። ይቺ ድመትም አንቺን በማታለል ጥቃት ልታደርስብሽ ነው አለቻት። ድመቷም በበኩሏ ተስፋ ሳትቆርጥ ቀጠለች። ትንሿንም አይጥ እንዲህ አለቻት፣ ትንሿ ቆንጅዬ አይጥ ነይ ወደዚህ ውጪና ይህንን አይብና እነዚህን ጣፋጭ ፍራፍሬዎች ተመልከቺ፣ ለአንቺ የሚሆኑ ናቸው እያለች አሁንም አባበለቻት። ትንሿ አይጥ ልቧ ተነሳሳ፣ ወደ ውጪ ልትወጣ ቋመጠች። እናም እናቷን እንደገና ጠየቀቻት። እማዬ እሄዳለሁ እናቴ፣ ልሄድ ነው አለቻት። እናም እናትየው እንዲህ አለቻት፣ ተይ ልጄ እንዳታስቢው፣ እግርሽን እንዳታነሺ፣ እኔ የምልሽን ስሚ፣ ድመቶች ለኛ ጓደኞቻችን አይደሉም አለቻት። እናም ትንሿ አይጥ እንዲህ አለች፣ እናቴ ምንም አያደርገኝም፣ ትንሽ አይብ ለመቅመስ እፈልጋለሁ በማለት አይጧ በፍጥነት ፈትለክ ብላ ወጣች። እናቷ ልታስቆማት አልቻለችም። ስለዚህ እናት በጣም ደነገጠች፣ በእጅጉም አዘነች። ብዙም ሳይቆይ የትንሿ አይጥ ለቅሶና ጩኸት ተሰማ። እናቴ እናቴ እርጅኝ እባክሽን እናቴ፣ ድመቷ በላች። እናትየዋ ምንም ማድረግ አልቻለችም። በሐዘን ልቧ ተሰብሮ አለቀሰች፣ በጣም አለቀሰች። አማይቷ እንደወጣች አልተመለሰችም። አያችሁ ልጆች፣ ይህ ተረት ወላጆችና መምህራንን መታዘዝና ውሳኔያቸውን ማክበር እንዳለብን ያስተምረናል። ምክንያቱም እነሱ ሁል ጊዜ ለእኛ ጥሩውን ነገር ስለሚያስቡ እነሱን ችላ ማለት እንደ ትንሿ አይጥ ለአደጋ ሊያጋልጠን ይችላል። እናም ሁልጊዜ ጎበዝና ታዛዥ ልጆች ሁኑ። ለሚቀጥለው ሌላ ቆንጆ ተረት ይዤላችሁ እመጣለሁ።